እንከፍላለን እንጂ እንከፍላለን እንዴ እኛ መቼ እንከፍልባለን እንዴ? ችግሩ በጣም እንደ መንግስት ተበድረው ብሩ ሲያልቅ እንደ ግለሰብ ክፈሉ መባሉ ትንሽ ቅር ቢለንም እንከፍላለን እንጂ እንከፍላለን። የዶላር ከለሩን እንኳን አይተን የማናውቅ ሰዎች በዶላር እንዳለባቸው ሲባል በጣም ነው የሚያስቀው። አፍ ላይ ራሱ ስማ እኔ ቀላል ሰው እንዳልመስልህ በዶላር እንዳለብኝ ሰው ነኝ ማለት ሲጣፍጥ ቃሉ። የእኛ የህዝብ ጥያቄ አንድ ነው፣ እንከፍላለን። ግን የተበደርነው ሀገር ሄደን ሸቅለን የምንከፍልበት መንገድ ይመቻች ነው የምንለው እንጂ ይከፈላል። ለምን አይከፍል? የሰው ይከፈላል። ውጭ ሄዳችሁ በዛው ብጠፉስ? ማነው የሚመለሰው? ማለት እንዴ ማለቴ ማነው እዛ ሄዶ የሚቀረው? እኔ በተፈጥሮዬ ውሸት አልወድ። እኔ እናቴን ነው ውሸት አልወድ። ሄድኩኝ አይደለ እዛ ሸቀል አልኩ፣ ዳይን ከፈልኩ፣ ቀጥ ብዬ የራሴ ውሸት ያዝዳናኝ ያስቀኛል። ቀጥ ብዬ ነው የምቀረው እዛ። አረዴ መመለስማ አለብን እንዴ። ስለዚህ አንተ አትመለስም? ምን ሂድ ከዚህ ስራ የለም እንዴ? ስራ የለም? ምን አባቱ እንደውም አልከፍልም። ስትበደሩ አማክራችሁ አልከፍልም። እንደውም የትም አልሄድም። በቃ ማን እንደሚያስወጣኝ አለ የትም አይሄድም። እዚሁ ቁጭ ብዬ ከነዳዬ እዚሁ አረቄ ይጠጣሉ። ምንም ማንም አልከፍልም። እዚሁ ቁጭ